በር ግጭት ነው ይህ መኪና የደረሰበት ያው አይመልስም አይዘጋም ባለቤቱ ወደኛ እንደገና ተመልሶ አምጥቶት ማሩን ብሏል በቃ ይቅርበይ ማሪኝ ኢክራም ብሎ ነው የመኪና የመጣው በስፒክ እንኳን መመልከት መቻል አለባችሁ መኪና መንገድ ላይ ቆማችሁ ከፍታችሁ የምትሄዱ ቀጥታ የዚህ አይነት እግራችሁ ማብሮ ቢወርድ ነው እግራችሁንም ነበር የምታጡት ስለዚህ ተጠንቀቃችሁ አሽከርክሩ ባካችሁ ዛሬ ተገኘው በመርሴዲሱ ስለ መኪኖች ላወራላችሁ ሰላም ተመልካቾቼ እንደምከረማችሁ ኢክራም አውቶሞቲቭ ሾው እንግዲህ ዛሬ በሰዓቱ በወቅቱ ከች ብሏል እንግዲህ ዛሬ እንደተመለከታችሁት በአንድ መርሴዲስ ፒክአፕ መኪና ነው የተገኘሁት እንግዲህ መርሴዲስ ፒክአፕ መኪና ምን አጋጠመው ካሁን በፊትም እስኪ ምን አይነት ችግር አጋጥሞታል የሚለው ነገር አብረን የምናይበት ፕሮግራም ነው ዛሬ እንግዲህ ይሄንን መርሴዲስ በተመለከተ ያው ሙያዊ ነገር ላስጨብጣችሁ ያው ተገኝቻለሁ ቀጥታ እንግዲህ ወደ ፕሮግራሜ ከተከታተላችሁ አብራችሁኝ እንድትቆዩ ጋብዛለሁ ተመልካቾቼ እንግዲህ የምትመለከቱት መርሴዲስ መኪና እንግዲህ ቀረብ ያደርግልኛል ድንቃም ከጀርባ ያለ ባለሙያም ጋር ነው አብረን ቆይታ የምናደርገው ያው ድምጹም እንግዲህ ያው የመኪና ኡፍ ያለ ነው ቀስ ያልክ እንግዲህ ትመጣና ከዛ በኋላ እንደገና ደግሞ አብረን መኪናውን የምንመለከት ይሆናል ባለሙያም ጋብዣለሁ ድንቃ ሰንበቶ አብሯችሁ ቆይታ ያደርጋል እኔም አለው አብራችሁን ወደ መኪናው እንሂድ ትንሽ ነው ያው ትንሽ ተቃበልና ያው የምትመለከቱት የበር ግጭት ነው ይህ መኪና የደረሰበት ያው አይመልስም አይዘጋም ያው በቃ እንደምትመለከቱት ነው አሁን ይህ መኪና ካሁን በፊትም የተሰራ የራሱ ችግር አለበት ኮፈኑ እኛ ጋር መጥቶ ነበር ያው እንግዲህ ባለመስማማት ወደ ሌላ ጋራች ሄዶ ብሎ የዘች በቃ የማይሆን ቀለም ለመርሴዲስ የማይመጥን ቀለም ተቀብቶ ነው የመጣው ያው እንግዲህ ከዚህም ከኮፈኑ ተነስቶ ባለቤቱ ወደኛ እንደገና ተመልሶ አምጥቶት ማሩን ብሏል በቃ ይቅርበይ ማሪኝ ኢክራም ብሎ ነው የመኪና የመጣው ስለዚህ ድንቃ እንግዲህ ያው ሙያዊ ማብራሪያ ይሰጠናል ተመልካቾቻችን ይሄ መኪና በሩ እንዴት እንደተገጨ ግልጽ ባይሆንም ከዚህ በሩ ቀጥታ ማጠፊያውም ጠቦ ነው ወደዛ ያለው ምክንያቱም አገጫጨቱም ወደዛ ይመስላል ግን የሚመስለኛው እዚህ በር ከዚህ ተነስቼ አንደኛ እንዲከፈታ አድርገው ልክ ሰው ወርዶ ሲመጣ ነው እንደዚህ አይነት ግጭት የሚያጋጥመው ያስባለሁ እንግዲህ ቀጥታ የሚመጣ መኪና ነው የመታው አይ ቲንክ ባጃጅ ኦር ሰምቲንግ ነው የመታው ኢንተርናሉም አየሹ ኢንተርናሉም ተጎርቷል አውትሳይዱ ብቻ አይደለም ልክ እንግዲህ ለዚህ ላይ ለተመልካቾችም እንግዲህ ይሄን ፕሮግራም ለምትመለከቱ በሙሉ የምናስገነዝበው ምንድነው በስፒክ እንኳን መመልከት መቻል አለባችሁ መኪና መንገድ ላይ ቆማችሁ ከፍታችሁ የምትሄዱ ቀጥታ የዚህ አይነት እግራችሁ ማብሮ ቢወርድ ነው እግራችሁንም ነበር የምታጡት ስለዚህ ተጠንቀቃችሁ አሽከርክሩ ባካችሁ ስለዚህ ያ ነገር ነው ያጋጠመው ልክ መኪናው መንገድ ዳር ቆሞ በሚከፍትበት ጊዜ ያ መኪና መጥቶ ነው እንግዲህ ይሄንን አደጋ ያደረሰው ስለዚህ ይሄ መኪና ብዙን ጊዜ አልሙኒየም መኪኖች ናቸው እነዚህ መርሴዲስ BMW ፎርድ እነዚህ ጠቅላላ አልሙኒየም ናቸው ያው ግን ምንድነው አደጋው ለመስራት ምቹ ነው አሁንኛ ቀለል ባለ መልኩ በጥንቃቄ የምንሰራው ደረጃ ላይ ነው ያለው ምክንያቱም አልሙኒየም መኪኖች በጣም አስቸጋሪ ናቸው እየሰፋ ነው የሚለው ይቀልጣል ምናምንና ኢቨን ሪከመንድ አናደርግም በሩ እንዲቀየር ነው
የሚመከረው። ግን እኛ ጋር በጥንቃቄ ለመስራት እንሞክራለን። እንግዲህ የዚህን የመኪና ስራ አብራችሁ የምትከተሉ ይሆናል። ከዛም ባሻገር ይህ ፌንደር ተሰርቷል። በፊትም በጣም የሚያስጠላ አይነት ስራ ነው የተሰራው። በቃ እንጃ ኮፈኑም ተሰርቷል። እንጃ በነገራችን ላይ ይሄ እኮ ከበሩም አንፃር ይሄ ማስቀባቱ ግድ ነው። አዎ እሱ ማለት ነው የሚሰራው። ኮፈኑ ይሰራ ይሄም ይሰራል አንድ ላይ። አዲጋ በፊትም የተቀባው በጣም ኦሬንጅ ፒል አለው። ዘይት አልጠግብም፣ ዘይት የለውም። አሁን ሲላይ እኔ ዘይት አይታየው ይሄ ታይዋለህ። ይሄ ፋብሪካው ቆንጆ ነው። ይሄኛው ሸካራነት አለው። ትንሽ ሸካራነት እኮ ምን መሰለህ ይሄን በሚሰሩበት ጊዜ የሚበነው ነው። እሱን ደግሞ ባካቸውን ተመልካቾቻችን ኢቭን ባለመኪኖች እያንዳንዳችሁ ለምሳሌ አንድ ፓርት ተገጭቶባችሁ እንደገና ስራ የምታሰሩ ከሆነ ሌላውን ፓርት ቼክ አድርጉት። እንደዚህ የሚጮህና የሚሻክር ከሆነ ያ የዚህ ቀለም ሲቀላይ እነዚህ የሰሩ ሰዎች ጥንቃቄ ሸፍነው አልሰሩም ማለት ነው። ብናኛለው እና ያ ደግሞ ለመኪናው በጣም ነው የሚያስጠላው። ስለዚህ ወይ ፖሊሽ አድርጎ መስጠት አለበት ካጋጣው ወይንም መሸፈን አለበት ባለሙያው ማለት ነው። ባለሙያዎቹም እባካችሁ በሚሰሩበት ሰዓት ሙሉ መኪናውን መሸፈን መቻል አለባችሁ። አለዛ ደግሞ የሚገነጠል ከሆነ በሩን ለብቻው አንስታችሁ ቀብታችሁ መልሳችሁ መቅጠም ይኖርባችኋል። የዛሬ መልእክቴ ነው።